ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አንዳንድ ምስኪን ሰዎች አላህ ለሁላችንም ይዘንልንና ምን ይላሉ? በተለይ ሴቶች ማለት ነው። እኔ ሳገባ እኮ ከቲክቶክ ከሶሻል ሚዲያ ወጣለሁ፣ እኔ ሳገባ ሲም ካርዴንም እቀይረዋለሁ ይላሉ። ጥያቄው ራሳችሁ እያመናችሁ ነው ማለት ነው? አሁን እየለቀቃችሁ ያላችሁት ላይቭ እየገባችሁ ያላችሁት ጭራሽ አይደለም ላይቭ ልታይ ድርሽም አልልም የሚሉ ምስኪኖች አሉ። ከትዳሩ በፊት እኮ ሞት አለ። ትዳር ከመምጣቱ በፊት እኮ ሞት አለ። ስለዚህ የምትሰሩት ስራ መጥፎ መሆኑን ካወቃችሁ ዛሬውኑ ነው መታው። ባል እስኪመጣ አይደለም መጥፎ ነገር የሚቀጠለው። ባል አይደለም ነገሮች የሚያስቆማቸው። አላህ ተፈርቶ አላህ ፊት ምንቆምበትን ቀን አስበን ዛሬ ከመጥፎ ነገራችን እንውጣ። አላህ እውነተኛ የልብ መመልከቻ ይስጠን። እውነተኛ አላህ የልብ መመልከቻ ይስጠን። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አንዳንድ ምስኪን ሰዎች አላህ ለሁላችንም ይዘንልንና ምን ይላሉ? በተለይ ሴቶች ማለት ነው። እኔ ሳገባ እኮ ከቲክቶክ ከሶሻል ሚዲያ ወጣለሁ፣ እኔ ሳገባ ሲም ካርዴንም እቀይረዋለሁ ይላሉ። ጥያቄው ራሳችሁ እያመናችሁ ነው ማለት ነው? አሁን እየለቀቃችሁ ያላችሁት ላይቭ እየገባችሁ ያላችሁት ጭራሽ አይደለም ላይቭ ልታይ ድርሽም አልልም የሚሉ ምስኪኖች አሉ። ከትዳሩ በፊት እኮ ሞት አለ። ትዳር ከመምጣቱ በፊት እኮ ሞት አለ። ስለዚህ የምትሰሩት ስራ መጥፎ መሆኑን ካወቃችሁ ዛሬውኑ ነው መታው። ባል እስኪመጣ አይደለም መጥፎ ነገር የሚቀጠለው። ባል አይደለም ነገሮች የሚያስቆማቸው። አላህ ተፈርቶ አላህ ፊት ምንቆምበትን ቀን አስበን ዛሬ ከመጥፎ ነገራችን እንውጣ። አላህ እውነተኛ የልብ መመልከቻ ይስጠን። እውነተኛ አላህ የልብ መመልከቻ ይስጠን።